ባዲስ ቪዲዮ ተመልሻለሁ። ዛሬ ቀን 9 ላይ ደርሰናል ማለት ነው። የዛሬ ቪዲዮአችን ጂም ገብቼ ልቀርጽላችሁ ነበር፣ አልተሳካም። ሴትዮዋ መድረስና አይቻልም ብላኝ አሁን ከጂም ሰርች እየወጣሁ ነው ማለት ነው። በቀጣይ አሁን ዝናብ እየዘነበ ስለሆነ ነው እንደምታዩት ዝናቡ ያባራና እታች ወርደን የሆነ ምሳ ነገር እንበላለን ማለት ነው። ከዛ በመቀጠል ለውጥ ቅቤያችንን ገዝተን ወደ ቤት እንሄዳለን። ሰብስክራይብ እያደረጋችሁ ቪዲዮን እስከመጨረሻው ድረስ ብቻ ከዝናብ ተቀልዬ ከ30 ደቂቃ በላይ ቆም። እንደምታዩት ዝናቡ ጭራሽ ሊያባራ አልቻለም። ያሳያል። እንደምታዩት ዝናቡ ጭራሽ የሚያቆም አይነት አይደለም። ያለን አማራጭ ሮጠን መውረድ ነው። እዚሁ ጊዜያችንን አንፈጅም። እዚሁ ታስለሆነ አትክልት ቤቱ ዞረን ብቻ መግባት ነው። ከዛ እዛ ገብተን አትክልት እንበላለን ማለት ነው። እጅ ውስጥ ጠጥተን ቅቤያችንን ገዝተን ቀጥታ ወደ ቤት አትክልታችንን ጥርግርግ አድርገን በልተን ለውዝ ቅቤ ልገዛ እየሄድኩ ነው ማለት ነው። ለውዝ ቅቤውን ከገዛው በኋላ ቤት ሄጄ አንዳንድ እቅዶችን እነግራችኋለሁ ማለት ነው። ብርዱን አትጠይቁኝ፣ ዝናቡ እስካሁን እየዘነበ ነው። ለውዝ ቅቤውን ገዝቼ ቤት ከገባው በኋላ በድጋሚ እንገናኛለን ማለት ነው። ሰብስክራይብ እያደረጋችሁ ተከታተሉ።